ፕሬዝዳንት ትራምፕ የጥቃት ጊዜ ገደቡን ለ5 ቀናት አራዘሙ። አሶሺየትድ ፕሬስ እና ፒቢኤስ ኒውስ እንደዘገቡት ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን ኃይል ማመንጫዎች ላይ ጥቃት ለመሰንዘር የሰጡትን የ48 ሰዓት የጊዜ ገደብ ለ5 ቀናት ማራዘማቸውን በይፋ አስታውቀዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ እንደገለጹት አሜሪካና ኢራን ጦርነቱን በዘላቂነት ለመፍታት የሚያስችል በጣም ጥሩና ውጤታማ ውይይት እያደረጉ ነው ብለዋል። ዘጋርዲያን እንደጠቆመው ፕሬዝዳንት ትራምፕ ውሳኔውን ያስተላለፉት የ2 ቀናት ውጤታማ ንግግሮችን ተከትለው ቢሆንም የኢራን መንግሥት ባለቤት የሆነው ኢራን ጋዜጣ ግን ምንም አይነት ቀጥተኛ ድርድር ከአሜሪካ ጋር አለማድረጉን በግልጽ የትራምፕን ንግግር አስተባብሏል። እንደ ታይምስ ዘገባ ከሆነ ይህ የትራምፕ ውሳኔ የመጣው ኢራን በአካባቢው የሚገኙ የአሜሪካ የጦር ሰፈሮችንና የባሕረ ሰላጤውን ሀገራት የኃይልና የውሃ መሠረተ ልማቶች ላይ ተመጣጣኝ የአጸፋ እርምጃ ወስዳለሁ የሚል ጠንካራ ማስጠንቀቂያ ከሰጠች በኋላ ነው። እስራኤል በሊታኒ ወንዝ ላይ የሚገኙ ድልድዮችን እንደመሰሰች አናዶሉ ኤጀንሲና ሮይተርስ እንደዘገቡት የእስራኤል መከላከያ ሰራዊት አይዲኤፍ በዛሬው ዕለት በደቡባዊ ሊባኖስ የሚገኙና ስትራቴጂካዊ ጠቀሜታ ያላቸውን ቃስሚያ ድልድይን ጨምሮ በሊታኒ ወንዝ ላይ የሚገኙ ወሳኝ ድልድዮችን ደምስሷል። እንደ ታይምስ ኦፍ እስራኤል ዘገባ ከሆነ የእስራኤል መከላከያ ሚኒስተር ኢስራኤል ካትዝ ጥቃቱ ሂዝቦላ ተዋጊዎችን እና የጦር መሳሪያዎችን ወደ ደቡብ እንዳያጓጉዝ ለማድረግ የታለመ መሆኑን ገልጸዋል። አልጀዚራ የሊባኖስ ፕሬዝዳንት ጆሴፍ አውንን ጠቅሶ እንደዘገበው ድርጊቱ የሉዓላዊነት ጥሰትና ለእግረኛ ወረራ እየተደረገ ያለ ቅድመ ዝግጅት ነው ብለዋል። በሊባኖስ በደረሰ ጥቃት የሟቾች ቁጥር ከ1000 በላይ መድረሱን የአገሪቱ ጤና ሚኒስቴር ለናሽናል ኒውስ ኤጀንሲ ኤንኤንኤ አረጋግጧል። በተያያዘ ዜና ዎል ስትሪት ጆርናል እና ስታንዳርዲንግ ዋር ባወጡት መረጃ መሠረት ኢራን በታሪኳ ረጅሙ የተባለውና በህንድ ውቅያኖስ ላይ በሚገኘው የአሜሪካና የእንግሊዝ የጋራ የጦር ሰፈር ዲያጎ ጋርሻ ላይ 2 መካከለኛ ርቀት ተወንጫፊ ሚሳኤሎችን መተኮሷ ተረጋገጠ። ጥቃቱ የተሰነዘረው ባለፈው ቅዳሜ ሲሆን አንደኛው ሚሳኤል አየር ላይ ሳለ በብልሽት ሲወድቅ፣ ሁለተኛው በአሜሪካ ሚሳኤል መከላከያ መክኗል። አልጀዚራ እንደገለጸው ይህ ጥቃት ኢራን ከዚህ ቀደም ከነበራት የ2000 ኪሎ ሜትር የርቀት ገደብ በላይ መተኮስ እንደምትችል ያሳየችበት በመሆኑ ወታደራዊ ተንታኞችን አሳስቧል። በሌላ በኩል አናዶሉ ኤጀንሲ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢን ጠቅሶ እንደዘገበው ኢራን ጥቃቱን የእስራኤል የፈጠራ ወሬ ነው ስትል አስተባብላለች። ኔቶ በበኩሉ ጥቃቱ ከኢራን ስለመሰንዘሩ እስካሁን ማረጋገጫ የለኝም ብለዋል። እንደ ኔሽን ታይላንድ እና ፎክስ ኒውስ ዘገባ ከሆነ ኢራን በሆርሙዝ የባህር ሰርጥ በሚያልፉ የተወሰኑ የንግድ መርከቦች ላይ እስከ $2 ሚሊዮን የሚደርስ የማለፊያ ክፍያ ወይም ታክስ መጣሏ ተሰምቷል። የኢራን ፓርላማ አባል አላዲን ቦሩጀርዲ ለሀገር ውስጥ ሚዲያ እንደተናገሩት ይህ እርምጃ ጦርነቱ የራሱ ወጪ ስላለው የተወሰደ አዲስ ስርዓት ነው ብለዋል። አርገርስ ሚዲያ እንደገለጸው ክፍያው በዋናነት ጠላት ተብለው በተፈረጁት ሀገራት መርከቦች ላይ የሚጣል ሲሆን ቻይናና ህንድ የመሰሉ ሀገራት ግን በቅንጅት እንዲያልፉ ሊፈቀድላቸው ይችላል ብለዋል። ይሁን እንጂ ኢራን ኢንተርናሽናል እንደዘገበው በህንድ የሚገኘው የኢራን ኤምባሲ ይህ መረጃ የግለሰቦች አስተያየት እንጂ የመንግሥት ይፋዊ አቋም አይደለም ሲል ውድቅ አድርጎታል። ዊርድዋርድ የተባለው የባህር ላይ መረጃ ተንታኝ ድርጅት በሰርጡ በኩል ያለው የንግድ እንቅስቃሴ አሁን ላይ ሙሉ በሙሉ በሚባል ደረጃ መቆሙን ገልጿል። ትኩስና ፈጣን መረጃ እንዲደርሶ ቻናላችንን ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን።